ግን ከሀበሻ ወንድ ጋር ከምኖር ከፈረንጅ ዶሮ ጋር ብኖር ይሻለኛል። የምርሽን እኮ ነው። ጥሬ እየበሉ ከፈረንጅ ዶሮ ጋር መኖር ይሻላል። ሄሎ እንቅፋት አጅሙ ያበደ መላ ተገኝቷል። ምን እሺ ነው የዛሬ ለይት የሚያደርጉ ማለት ነው። መጣን በቃ መጣን። ወዴት ነው? 5 ደቂቃ ብቻ መጣን። ቆይ እንቅፋት ግን ምንድን ነው ያለ? የዛሬው ለየት ያለ ነው። ፏ ብለን መውጣት አለብን። ፏ ከዛማ እንደው ምኞቴ ቢሆንልኝ ዜጋ ወንድ አግብቶ ነበር እየተንከባከቡ መኖር። አሚን የኔ ቆንጆ። እዚህ ነው ያለኝ። እንግባ። የደቡብ አፍሪካን የባህል ምግብ አምጪልኝ እያለች ነው። የለሽም? ኧረ በእናትህ እዚህ ጋር በጣም እያስጨነቀኝ ነው። እሺ እኔ የት ሂጅ ላዝናናው? ጸሎታችን ሳይሰምር አይቀርም። ሃይ እርዳታ ሳያስፈልጋችሁ አይቀርም። እኛ አሪፍ ቦታዎችን እናውቃለን። ገላግላችኝ። ቁጭ በሉ። በግርማችሁ እሱ የተለያዩ ቋንቋዎችን ነው የሚያውቀው። ስቀልድ መሰለሽ? ባይ ዘ ዌይ ቆንጆዬ ነህ በልልኝ። ስፔን ኖ ዳንስ ዊዛውት ዩ ማይ ፍሬንድስ ኦኬ ያ በጣም ነው የማመሰግነው እያላችሁ። ሰር what is your name? አስማት ዋንግ ወይ ጉዴ አልነገርኳችሁም? ብዙ አይነት ቋንቋዎችን እኮ ነው የሚችለው። ቦታን ቀይረን መኪና ያዛችሁ? አልያዝንም እኮ ስልክህን ስጠኝና ራይድ እንጥራ። ሶሪ ጓደኛዬ ቆየችብኝ፣ መጣሁ። እሺ አንተ ስልክህን ይዘውት ሄዶ ቢሆንስ? ያመጡታል። እንዴት እንዳየችኝ አላያትም እንዴ? አንተ ደግሞ ይመጣሉ። ጠብቅ። ጥፍጥሬ ወስደውታል። ስልኬን ተስፋ ቁረጥ። አሁን እኮ ነው የሚነቃው። ባባከለ ድሮስ ነው ከኔ ማግኘት ጋጋተሽ ለብተሽ እንደኔ ወይም ከላ ልምበላ እኔ ግን አንቺ ስል